ድፍን ጎጃም ይናገር በላይ የወንዶች ቁና እንኳን ለነጭ ገመድ ለሺ ጠረንጃም አይደለም። በላይ ዘለቀ የጎጃም አርማ በመሆኑ ስነ ቃሉ፣ ትውፊቱ፣ ባህሉ በበላይ ይገለጻል። ስለ በላይም ብዙ ቃላዊ ግጥሞች ተሰድረዋል። ለአብነትም ያህል ያ በላይ ዘለቀ የለምጨን በርበሬ ጠላት ተሸበረ እየሰማ ወሬ። በነገራችን ላይ ለምጨን በቀድሞ አጠራሩ በቢቸና አውራጃ በእነማይ ወረዳ የምትገኝ መንደር ናት። ከዚህች ትንሽ መንደር ነው አርበኛ በላይ ዘለቀ በ1904 ዓ.ም የተወለደው። አባ ኮስትር በላይ የለምጨን አንበሳ እባክህ ተቆጣ፣ አንተም ራስ ተባል እኛም ጎጆ እንውጣም ተብሎም ተገጥሞለታል። ዳሩ ለበላይ ንጉሡ ለክብሩ የሚመጥን ምላሽ ሳይሰጡት ቀሩም። ገና በ24 ዓመቱ በ1928 ዓ.ም በሸበል በረንታ በሶማ በረሃ ጣሊያንን በአማርኛ ውሃ ውሃ ቢያስብልም የጃንሆይ አስተዳደር በላይን ባይነ ቁራኛ ተመለከተው። ጥር 5 ቀን ቀትር 6 ሰዓት ላይ በ1937 ዓ.ም በላይ ገና በ33 ዓመቱ ተሰቀለም። እምዬ ኢትዮጵያ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ ተብሎም ተገጠመም። በሁኔታው ጎጃሚዎችም አዘኑ። በሐዘናቸውም ከነጭ ሸማ ይልቅ ከክር የተሰራ ጥቁር ፎጣ መልበስም ጀመሩ። ፎጣውም ጎጃም አዘነ ተባለም። በእርግጥስ ጎጃም አዘነና የበላይ ሐዘን ምን ታሪካዊ ጋብቻ አለው? የበላይ ሞትና ጎጃም አዘነም ምንም አይነት ታሪካዊ ውህደት የለውም። በላይ የተሰቀለ በ1937 ዓ.ም ሲሆን ጎጃም ከነጭ ሸማው ወጥቶ ወደ ጥቁር ክር ወደ ተሰራ ፎጣ ወይም ጎጃም አዘነ መልበስ የጀመረው በ1980ዎቹ መግቢያ አካባቢ ነው። የምስራቅ ጎጃም ዞን በ2005 ዓ.ም ባስጠናው ጥናት መሰረት በ1940 እና በ1950ዎቹ ክቡር ዶክተር ሐዲስ ዓለማየሁ ፍቅር እስከ መቃብርን ሲያዋቅሩ ገጸ ባህሪያቶቹን ጎጃም አዘነ አላለበሱም። እስከ 1985 ዓ.ም ድረስ በሚጻፉ ጽሑፎችና በሚወጡ ሙዚቃዎች በጎጃም ባህል ውስጥ ጎጃም አዘነ ብዙም አይስተዋልም። ከ1980ዎቹ መጨረሻ ጀምሮ ግን ጎጃም አዘነ ግዛቱን አስፋፍቶ በጎጃም በ35ቱም ወረዳ በአዊ በደቡብ ጎንደር በስፋት መለበስ ጀምሯል። እንደውም ጎጃም አዘነን የጎጃም ባህል መገለጫ ሆኖ እያየነው ነው። በጎጃም ሙዚቃዎች ጎጃም አዘነ አለ። ነገር ግን ጎጃም አዘነም ተራ የሥራ ልብስ እንጂ የባህል ልብስ አይደለም። ጎጃሚዎች ጎጃም አዘነን የሚለብሱት ብርድን ለመከላከል እንጂ ትርጉም ሰጠው እንደ ክት ልብስ በሰንበቴ በማህበር በበዓላት አይደለም። የሥራ ልብስ ሁሉ ባህል ከተባለ የየሥራ የደንብ ልብሶችም የባህል መገለጫ ሊባሉ ነው። ደግሞም ጎጃም አዘነም ወደ ጎጃም የባህል ልብስነት ይሸጋገር ከተባለም በትውልድ ቅብብሎሽ የዘመን ግርዶሽ በትውፊት ያለፈ መሆን አለበት። ይሁን እንጂ ጎጃም አዘነም የአንድ ጎረምሳ ያህል ዕድሜ እንኳ የለውም። ባህል ይሞታል፣ ይወለዳል፣ ያድጋል። ቢሆንም ግን ጎጃም ኢየሱስ ክርስቶስ ከመወለዱ በፊት ጀምሮ የራሱ ስርወ መንግሥት የነበረው ግዛት ስለነበርም በባህል ዘርፉም የዳበረና 2 ሚሊዮን የተሻገረ ባህል አለው። ጃኖ፣ ድሪ፣ አምባር፣ ሸማም የጎጃም አልባሳት ልዩ መገለጫዎች ናቸው። ራሱ ከቃሉ ጎጃም ሃይማኖትን ቀድሞ የተቀበለ ሕዝብ ማለት ነው። በጣና ቂርቆስ በመርጦ ለማርያምና በግሸን አባይ ወይም ፈለገ ጊዮን በኦሪት ዘመን ሳይቀር የክርስትና ሃይማኖት ይከወንበት ነበርም። የክርስትና ሃይማኖት ትውፊት ደግሞ ነጭ መልበስን ያበረታታል። እናም የጎጃም የቆየ ባህል ከነጭ ልብስ ጋር የተገናኘ ነው። ሆኖም ግን ጎጃም አዘነ በሥራ ልብስነቱም ዘመኖ መስፋፋት ቢኖርበትም እንደ ቱባ ባህል ቆጥሮ የጎጃም ባህል ማሳያ አድርጎ መቅረጽ ግን ታሪካዊና ባህላዊ ትውፊቱን አይፈቅድም። በ2007 ዓ.ም የጎጃም ባህልና ቱሪዝም መምሪያ ከባህልና ቱሪዝም ሚኒስቴር ጋር በመቀናጀት በሙዚቃዎችና በሌሎች የኪነ ጥበብ ዘርፎች ጎጃም አዘነም የጎጃም ባህል ማሳያ ሆኖ እንዳይቀረጽ ስምምነት ላይ ተደርሷል። ስያሜውም ጎጃም አበበ እንዲባል
ተወስኗል።